ቪላ ላሳያችሁ። አዶናይ ምን አለ? ማራሞይት ምን አለች? ጂምቢዬ 300 ሺህ ብር ቁማር አስይዤ አርቲስቶቹ በእንባ እየተራጩበት እጅግ እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። ተጨማሪ ነገር የምነግራችሁ አዶናይና ዜማ አላቸው የሚል ጭምጭምታ ሰምቼ ነበር። ነገር ግን አንድ ማታውቁት ነገር ልንገራችሁ። ዜማ ፍቅረኛ አላት። ፍቅረኛ ብቻ አይደለም ባል ነው ያላት፣ አግብታለች። ሳሪያ ከአዶናይ ጋር የምትሆንበት እድል የጠበበ ነው። ይሄንን መርዶ ልነግራችሁ ብዬ ነው። ሌላ ሰው ፈልጉለት ለማለት ነው። ወደ ቪዲዮቻችን ልውሰዳችሁ። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምናሉ ሾው የዩቲዩብ ቻናላችን ላይ ነው። ዛሬ ምናሉ ብለን በማህበራዊ ሚዲያችን ላይ ሲዘዋወሩ ያገኘናቸው ጉዳዮች አሉ። የጃኒና የአዶናይን ጉዳይ ለመስማት በርካቶቻችሁ እንደጓጓችሁ አውቃለሁ። ነገር ግን እስካሁን ምንም አይነት ምንጭና ፍንጭ የለም። ለዛ ነው ዝም ያልኳችሁ። ነገር ግን የተባለው መረጃዎች እንደተጠበቁ ይቀጥላሉ። ቀለበት ስነ ስርዓትም ይኖራል ተብሎ ይጠበቃል ማለት ነው። ነገር ግን በመላው ኢትዮጵያ እጅግ ያሳዘነ አንድ ክስተት ደግሞ ተፈጥሯል። እሱም ጉዳይ የአርሲ ክርስቲያኖች ጉዳይ ነው። ቤተክርስቲያኖች ተቃጥሏል፣ እንዲሁም ደግሞ ወገኖቻችን ሞተዋል። ለዚህም ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዘኗ በርካታ ኢትዮጵያኑ ወይም ደግሞ መላው ኢትዮጵያ በሀዘን ላይ ይገኛል። ይህንንም ሀዘናቸው በርካታ ሰዎችና ኢትዮጵያኖች እየገለጹ ይገኛሉ። እናሉሽ የዩቲዩብ ቻናላችን ስም ለንጹሃንና ለተጎዱ ሰዎች በሙሉ ነፍሳቸውን በአጸደ ገነት ያኑሩልን እያልን ለተጎጂ ቤተሰቦች ደግሞ መጽናናትን እንመኛለን። ደህና ረፈዳችሁ። ዶማይንድ ባይነ ጠላፍሊስ ከቅዳሴ መምጣቴ ነው። ትላንትና ፒኤስጂን ብዬ 300 ሺህ ብር ቁማር አስይዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው ብሩን። አርቲስት ማራማዊት አባተ ከፊልም ስራዎቿ በተጨማሪ እንግዲህ በሌላ አጀንዳ መታልናለች። በባለፈው በአርሰናልና በፒኤስጂ መካከል በነበረው ጨዋታ እንግዲህ ፒኤስጂ ዋንጫውን ይወስዳል በማለት ተወራርዳ ነበረ። ቁማር አሲዛ ነበር። ለዛም ቁማሩን 300 ሺህ የኢትዮጵያ ብር አሸንፋለች። ታዲያ ይህ 300 ሺህ ብር ወደ አካውንቴ እንዲገባ አልፈልግም፣ ታዲያ ለሚፈልግና ለሚያስፈልገው ማንኛውም ሰው አደርጋለሁ ስትል ተሰምታለች። ቁማር ነገር መጥፎ እንደሆነ ተመክረን ያደግን ሰዎች ይህንን ነገር እንዴት ትመለከቱታላችሁ? ነገር ግን ከዚህ ደግሞ ተጨማሪ ኮሜንት እንድትሰጡት የምፈልገው ነገር ይህ 300 ሺህ ብር ለማን ይገባል የሚለውን እዚህም ላይ ድምጻችሁን መስጠት ትችላላችሁ። ኮሜንት ሴክሽን ላይ አጋሩን። ሌላኛው ጉዳያችን የሚሆነው የአዶናይ ዱባይ መቅረት ነው። ማለት በርካታ ቀን ነው የቆየው። ታዲያ በዛም የቆየበት ጉዳይ ምንድነው? እንደተባለው የሰርጉ ፕሮግራም ነው የቀረው ወይስ ከነዚህ ሰዎች ጋር የሚፈራረመው ነገር አልቀረም? ይህንን ነገር እንግዲህ በርካቶች የተነጋገሩበት ይገኛሉ። ምክንያቱም የእነሱ ውል ለአንድና ለሁለት ቀን ነበረ። ነገር ግን እዛው ዱባይ ተመችቶት ቀርቷል። ለማንኛውም እኛም ዛሬ ምን አሉ ስንል ማራማዊት አባተን እንዲሁም ደግሞ የአርሲውን ጉዳይ እጅግ ልብ የሚነካውን ጉዳይ እንዲሁም አዶናይ በዱባይ ምን እያደረገ ነው የሚለውን ቆይታ ተመልክተን ሌላ ምን አሉ ሾው ፕሮግራማችን ይቀጥላሉ ማለት ነው። ሁልጊዜ ምን አሉ የሚባሉ መረጃዎችን ለማግኘት ዩቲዩብ ቻናላችን ሰብስክራይብ እና ላይክ ማድረግ እንዳትረሱ። እኔም ወዳችሁ ማይከብራችሁ ከወዲሁ ሰናበታችኋለሁ። ወዳችኋለሁ።